ሃይ ሰላም እንዴት ናችሁ? ቭሎግ ዋን ተጀምሯል እና በምታዩት መልኩ እንግዲህ ያው ልንበላ አዘን እየጠበቅን ነው። እስካሁን አልመጣልንም። ያዘዝነው ምን ይመስላችኋል? ሲመጣ ታዩታላችሁ። ያው ሲመጣ ብታዩት አይሻልም? እና ከተማ አደባባዩ ፊት ለፊት ያለው ትልቁ ህንጻ ገብተን ነው ማለት ነው። እንደምታዩት እንግዲህ ያው እስከሚመጣልን እስኪ ሀገራችንን ዞር እያደረግን እናሳያቸው በሚለው ሀሳብ ነው እንግዲህ እንደዚህ እያደረግን እናሳያቸው ምግባችን እስከሚመጣልን ድረስ። ግን ያው እስከሚመጣ በጣም ቸኩለናል፣ ምክንያቱም ርቦናል። ያው መጠጥ ብንጠጣበትም ሆዳችን ሊታገስ አልቻለም፣ ምክንያቱም በጣም ስለራበው እና በሪያም ተልናል። ነስንሽ ባባይ ነስንሽ እየነሰልሽ የናፍቃት አሁን አቀላቅል እንዴት ነው? ተመችቶሻል? ምግቡ ተመችቶሻል? ተመችቶሻል? አንደኛ ነገር ነው። በምታዩት መልኩ ምግባችን መጥቶልና አስታክዩ በደንብ እፍና አድርገህ ነው እንጂ እንትን እፍና አድርገህ ይመች። እስኪ አንደኛ እኛ ስንባል የወንድ አበላል ይሄ ነው እንግዲህ። ይጠቀልለዋል ነው የምላችሁ። በቃ መጠቅለል ሲሉት መጠቅለል ነው። የወንድ አበላል ይሄ ነው በቃ በሚያምር ስታይል ማለት ነው። እኔ እንደዚህ ነው የምበለው። ምን ሰው አየኝ አላየኝ ምናምን እያሉ የሚጨናነቁ ሰዎች አሉ፣ ግን አንዳንድ ቦታ ላይ ማለት ነው። አትጨናነቁ። የምን ጭንቀት የምን እንትን አትጨናነቁ። የምን ጭንቀት ነው? ሰው አየኝ አላየኝ ብላችሁ የምትጨነቁ ሰዎች አትጨናነቁ። ግጥም አድርጋችሁ ብሉ ማለት ነው። በቃ መብላት ነው የሚያዋጣው። በዚህን ሰዓት ደግሞ መጋበዝ የሚፈልግ ካለ ጣጣ የለውም። ስልኬ ላይ ብቻ ጭልኝ እና ምን ይመስላል? እስኪ ላይክ እያደረጋችሁ ደግሞ ቪዲዮውን እስከ መጨረሻው በማየት ላይክ አድርጉ እና አበረታቱ እንጂ ቤተሰብ ምንድን ነው የምር በቃ አበረታቱ። እዚህ ስትፈወሱ ዘና እያላችሁ ነው። በጣም ብዙ ነገር አለ። ስትፈወስ እዚህ አየር አለ አንደኛ። እስቲ ተመልከታለ። ይሄን አወራረስ ምን ትለዋለህ? ለታ ሳህኒቱ እንዴት እንደጠበቀ ከፍቶለታል። የኔ ዝጋ ተቆልሎ እሱ ግን እንዴት በላው? ከፍቶልሻል አንቺ የኔ አባት። ይሄንስ ማን ይብለው? በእናት ማን ይብለው? እኔ አልተበላኝም። እስኪ ላብላ አብዱስ ወላሂ እንካ አልተበላኝም። ዘግቶኝ